እውነቱን ስነግርሽ ጀዋር ኦሮሞ አይደለም። ምንም የምንደባበቀው ነገር የለም። እናትዮ አማራ ናት፣ አባትዮ የመኒ ነው። አቶ መሐመድ ስራጅ አልቡርሃን ነው የሚባለው። በመረጃ ነው። ጀዋር ተወልዶ ያደገው በምስራቅ አሩሲ ድሙጋ ቦርዶዴ የሚባል ቦታ ነው ተወልዶ ያደገው። ኦሮሞ አይደለም። ከዛሬ ጀምሮ ጀዋር ከተናገረ እንደ የራሱን ኦፒኒየን ራሱን ወክሎ ነው እንጂ ኦሮሞን ህዝብ አይወክልም። አሁን ኦሮሞ መሐመድ ማናልከው አባቱ ማናልከው መሐመድ አልቡርሃን ነው የሚባለው። ስራጅ አልቡርሃን መሐመድ ስራጅ አልቡርሃን ነው አያትዮ ማለት ነው። እና እናቱ ነው ደግሞ ወደ አማራ ምን አስፈለገ? ኦሮሞዎች ቆይ እናቱ ኦሮሞ ሆና ሳለ የመንግስቱ ኃይለማርያም እናት ራሱ ኦሮሞ ነች። ውሸት ነው። አሁን ወደ አማራ ማስጠጋት ለምን ተፈለገ? እናንተ ኦሮሞዎች እናቱን ለምን መካድ? እናትዮ ኦሮሞ ነች ነው ልንገሪያ። እኔ እኮ አውቃታለሁ። ናና ልንገርህ፣ የጀዋርን እናት በአካል አውቃለሁ። ምንም ተዋረ ኦሮሞ ነች። አባቱ ትክክል ነው፣ የመናዊ ነው የሚባል ነገር አለ። እናቱ ግን ምንም ጥርጥር የሌለ በእናቱ አባባቷ ኦሮሞ ነች። ወሎዬ ናቸው ስለሚባሉ መፋቅ ያስፈልጋል። ወሎዬ ናቸው ስለሚባሉ ነው እናትዮ። ለዛ ዋና ይሁና ወሎ ታዲያ ስሙ የኦሮሞ አይደለም። ወሎ ማለት እኮ ስሙን የቀየረው ኦሮሞ ነው አይደለም እንዴ? ወሎ ማለት የኦሮሞ አንደኛው የነ ቱለማ የነ ሜጫ የነ ሊበን የነ ሜጫ ምናምን እኮ ወንድም ነው። ምንድነው የሚዋሸው? የዘር ግንድ እኮ ነው። ኖ ይሄ ወሎ ድረስ እኮ ኦሮሞዎች መጣው ነበር። አሁንም አሉ፣ ከሚሴ ያሉ፣ ደስ ያሉ፣ ራያ ውስጥ አሉ። ራያ እኮ ማለት በኦሮምኛ ነው አንጎት ነው። የድሮሱ አንጎት ነው። ቆይ ራያን ነው እናንተ ኦሮሞዎች አንጎት ብላችሁ አንጎትን ነው ራያ ያላችሁት። ራያ ማለት በኦሮምኛ ሰራዊት ማለት እንኳን ሌላ ባሬንቱ ድረስ ሄዳችሁ ነበር። ይሄ እኮ ታሪክ ነው። ስለዚህ እኛ ኦሮሞን አንጠላው። በታሪክ አጋጣሚ ጎጃም ውስጥ እኮ ደርሷል። ይሄ እኮ የሚካድ አይደለም። ይልማናና ዴንሳ እየተባለ እየተጠራለ ሜጫ ምንድነው ባሶ ሊበን እኮ ኦሮሞ። ስለዚህ አይደለም ይሄ ፖለቲካ ሊሆን አይችልም። ጀዋርን በመጥላት እናቱን አማራ ማድረግ አይቻልም። ደግሞ ያሽሙታ ለዚህ ህዝብ ደግሞ እናቱ ኦሮሞ ነች ብለህ እንደ ወሎዬ ስለሆነችና ወሎዬ ናት አማራ ናት ልትል ነው? ታዲያ ወሎን ለምን መሬቱን አትለቁልም? ሰውን ለአማራነት ተሰጥታላችሁ። የጀዋር እናት ወሎ ስለሆነች አማራ ናት አላችሁ። መሬቱንም ለቃችሁት ከከሚሴ። ይሄ ነው ላንተ መልስልህ። ይኸውልህ የጀዋር እናት አማራና ወሎዬን አካርክ እሷን ብቻ ለምትሰጠን ወሎንም መሬቱ የኛ ነው ማለቱን ታቆማለህ። ኦሮሞ በጣም አመሰግናለሁ። ምስጌ ቀጥል። እኔ ጥያቄ እንድጠይቅ፣ እውነት ለመናገር ማስተር አብነት ደባ ነው እንዴ? እኔ አላውቅም። ምን አውቃለሁ? እኔ ሲባል የሰማሁትን ነው ያልኩ እንጂ እኔ ሲሰርቅ አላየሁ። እንደውም ደጋፊው ነኝ። ቢሰርቅም ይስራ ነው ያለው። ፎቅ ሰራ 6 ፎቆች አሉት እየተባለ ነው ሚናሲን። እኔ ማስተር አብነት 18ኛ ላይ ምንድነው ወደ ላይ አረካ ላይ የሚሰራ እሱ ነው ይባላል ብያለሁ ባለፈው። ያ ግን እውነት ይሁን ውሸት ነው ያልኩ። እኔ መረጃ ምንጭ ስለሆነ ነው የተናገርኩ እንጂ እኔ ማስተር አብነት ይሰርቅ አይሰርቅ አላውቅም። ምክንያቱም እኔ ማስተር አብነትን መቃወም የለብኝም። ይሄ ማሽሩድነት ነው። ማስተር አብነት ለሚቃወማል። ቆይ ይቅርታ ወንድሜ ነው። ቆይ ተዋ፣ ችግር የለውም። ይኸውልሽ እህቴ ማስተር አብነትን የምደግፈው ሰው ነው። ከዚህ በፊት ተቃውሜው ነበር ሳላውቅ። ገብቶሻል? እኔ ግን እሱን ያክል ምን ሰራው ብዬ ሳስብ አልሰራው። በእውነት ስንቱን ሰው ሲያነሳ ስላየው ማስተር አብነት ብዙ ሰዎች ሲረዳ ስላየው እኔ አልቃወምም። ቢዘርፍ ባይዘርፍ አያገባኝም። እኔ ማስተር አብነት ግን ፊት ለፊት የማይሆን ስራ ስላየው ማስተር አብነት ደጋፊ ነኝ። ሚኪ እሱን ያክል ሰው አንስቶ ሲያበላ አላየው። ማስተር አብነት ግን ሲሸከም በሽተኞችን አይቻልም። ሌባ ሊሆን ይችላል። አይ ዶንት ኬር። በቃ ከሰራ ሰው ደግሞ ታዲያ ያንን በሽተኛ እያጠበ ታዲያ ላይበላ ነበር? መኪና ላይ ገዛ ነበር እንዴ? ዳው ነው እንዲቀጥል ትፈልጋላችሁ? ማስተር አብነት ለብልበው ዳስ ኩል ማን የቤተ እንደው አንድ ሞታ እንደ ትልቅ መቀመጫ ያላት አብራ ፎቶ
ሴት አፓርገው አንስተው ሲያመጡ እንዴት ታምናለህ? ዳዊት 300 ቺኮች ነበረው እንዴት ሞታ ይሄንን ብሪጅስቶን ወጣርች ወረርች እንደ ብሎ የሚከራከር ሰው ይጥፋ ወይ? ሰለሞን 1000 ሚስት አይደል ያለው ጀግናው ወጣቀራ ነው እንደውም 4 ያንሰዋል የሚል ሰው ይጥፋ። ይሄ ሁሉ ተከታይ ያለ። ስለዚህ መጽሐፍ ቅዱስን ስተረጉሙ ገልብጣ አንብበው ምዳይ ምጽዋት አስገባስ። በጣም አመሰግናለሁ ሞጣይ፣ በእውነት የልቤ ነው። በቃ እውነተኛ ሰው ነህ። ስለ አብነትም ስለ ማስተራብነትም የተናገርከው እውነታው ነው። አብነት እኮ ቆሻሻ እየጠረገ ነው። በእውነት የወደቁትን እያነሳ እኮ ነው። መንግስት ያላያቸውን፣ ሃይማኖት ያላያቸውን፣ ሰው አህታም ያላያቸውን ያነሳ ልጅ ነው። ይሄ ልጅ ፎቅ ቢኖረው ምን ችግር አለ? ለምን እንደው መቀኘው ጎአይድ ማን ስራ ቢላ ቤት ቦሌ ላይ ለጥልጣው አብነት ምን አስገባ? ሰርቷል። ሁሉም የሰራው ነው መብላት ያለበት። አብነት መብላት አለበት። መንገደኛው የሚባል አለ ደግሞ መንገደኛው ነው ምናምን የሚባል አይላብዛት ጋር እሱ መብላት አለበት። $100 ሰጥ 50 ቁረት የኢትዮጵያ ሕዝብ እንደው ሰጠው እንደኔው መጥቶ እንደ ዑመር ዳውድ የሚባል ሚስቱን ተከላክለን ለመጥቶ ይሰድባል። ስለዚህ እንደውም 1000 ሲሰጡ $500 ቀርጥፈ ብላ የኢትዮጵያ ገንዘብ አከፋፋዮች $2000 ከሰጡ $1000 ለራስ ልጆችና ለአንተ ቀርጥፈ ብላ የሥራ ውጤት ነው። መልእክተኛው አንከሳክስ እግዚአብሔርን ካልፈራ 75%ን መቦጨቅ አለበት። ምንም ልታረጋው አይችልም። የህዝብ ሰጠው አልሰጠው አያመሰግንም። እዚህ ላይ የረዷቸው ሁሉ የኔ ተቋሚ ነው የመጡት። ቦጭቅ ዝም ብለ ለጥልጣቸው እንኳን ሌላ ሙዳይ ምጽዋት ከዚህ በኋላ መዘረፍ አለበት። የአማራ ወጣት መለኩሴ ወንድ ልጅ መውለድ አለባቸው ብያለሁ። መለኩሴ ከዚህ በኋላ እኔ ጠቅላይ ሚኒስትር ሆን መለኩሴ አላስመለኩስ። የአማራ ቁጥር እንዲቀንስ ነው። ቆንጆ ጡት ካላት መቀመጫ ያን ያየ እንዴት በቢጫ ቀሚስ ለከፈን ከፍና ትቀመጣለች? ለምን ቅማል እየቀመለች የለም። እሷን ሚዲዮ ሰጥቻ ጸጉሯን ምናምን እየተሰራች ቦታኒክ ነው ምናምን የምትለው ቅባት እየተቀባች እየላገች ጡቷን የሚያምር እዚህ ጋር መስቀሏን ዱቅ አርጋ እየተንቀሳቀሰች ነጠላዋን አርጋ ልጇን እያጠባች ማየት ፈልጋለሁ። የአማራ መለኩሴ መደፈር ነው ያለባት። ወጣቷን ነው የምላችሁ። ይሄ ወሲብ ሲቆምበት የሚመለኩሰው እሱ መለኩስ አለው። አብዛኛው ሰው ወሲብ መንቀሳቀስ ያቅተው ነው የሚመለኩስ እንጂ ወሲብ አባዬ ማረክ ከቻለ ሰው አይመለኩስም። ሰው የሚመለኩስ ወሲብ አሁን አማራ አካባቢ ነው። እኔ ያውቀዋል። የኔ ቤተሰቦች ሁለቱም 90 ዓመት ሲሆናቸው ፋዘር ደግሞ 100 ምናምን ሲሆኑ ነው የሚመለኩሰው። ወሲብ ሲያቆም ብቻ ነው። ወሲብ ካላቆም የሚመለኩስ አይመስለኝም የኛ አባት ራሱ ያስባል። ስላቆም መሄጃ የለውም። ጸሎት እያደረገ ሞቱ እየቀረበ ስለሆነ የሰው ልጅ ሲወለድ ያንቧቻል፣ ከዚያ ይነሳል፣ ከዚያ ቀጥላል፣ ከዚያ እያለ አያችሁ እያለ ከዘራ ይዞ እያለ መልሶ ይድሃል። ሲነሳ ደሆነ እንትን የሚለው እየተንቧቸ ይነሳል፣ ይቆማል። የሰው ልጅ ያድጋል። ያድግና ደግሞ እንደዚህ ወገው እያለ ከዘራ ይዞ ኬን ይዞ ምናምን ይዞ እዚያው በእግሩ ተንቧሽቶ የሚሞት ህዝብ ነው። ይህ ህዝብ ለዚህ 70 ዓመት ተንቀሳቀስበት። በምድር ላይ እግዚአብሔር መሬትን የሰጠን ልናርሳት ልንበላት ነው። የምድር በረከት ሁሉ ውሰዱ ተብሏል። የምድር በረከት ወርቅና በቆሎ አይደለም። የምድር በረከት ጥሩ ጡቶች ሁሉ የምድር በረከቶች ናቸውና ሴቶች ሁሉ የኛ በረከቶች ናቸው። እኔ አሁን ሚስት አለች በረከቴ ናት። አግባ እንጂ የመለኮስ ካትንቀሳቀስ ለማለት የምድር በረከት ሁሉ የናንተ ነው ብሏል እግዚአብሔር። ስለዚህ ሴቶችም የኛ ናቸው። በቆሎ የኛ ነው፣ ወርቁ የኛ ነው፣ ነዳጁ የኛ ነው፣ ውሃው የኛው ነው። እንዴ ኮረብታው የኛ ነው፣ አየሩ የኛ ነው። ተንቀሳቀስ ብሏል እግዚአብሔር። ስለዚህ እንደዚህ ነው የማየው። ማን ያልተናገረ ኑር እስኪ ሰኮንድ 1 ሰኮንድ ነው ያልከ። ቀጥል ወንድም። ተሸግናለሁ ሞራ በድጋሚ ከዴቭ ጋር አያይዤ ነው ማለት ከአንተ ቤት ሰፖርት የተደረጉ የተረዱ ሰዎች መልሰው እኔን ነው እንትን የሚሉኝ እንዳልከው የሆነ ቤት ገብተው ሰማሉ አይደለ? በተለይ አርቲስቶች ማለት ነው ማለት መተው ጥሩ ፖለቲካ እየሰራ መተው እየደለቁ ሐሳቡን ሰርቀው እየዘፈኑ በዘፈን ሐሳብ ሰርቀው ሰው እንዲሰበሰብ አድርገው ግን ፖለቲካ ሳትናገር ጊዜንም ገለህ ሰፖርት ተደርገው እንዲረዱ ያደረከላቸው ሰዎች አሉ ብዙ ማለት ነው። እነሱን ከመርዳት እኔ ስሬስ ነው የምናገር እንርዳ ከተባለ ብዙ አለ ማለት የሆነ የማይዘፉ በጣም የተጎዱ ጧሪ
ልክ ሌሎች እንደሚሮዷቸው አለ አይደለ እንደና አብነት የሚሮዷቸው ወደ ላይ ወደቁ ከ100 ዓመት በላይ ይሆናቸው ብዙ አሉ ቀባሪ ገናሽ ምናምን ያጡ ብዙ አሉ እንደዳ ከተባለ ግን እነሱ መጥተው በድለቃ በዘፈን በግጥም እንትን ብለው ሐሳብንም ከፖለቲካሊ ገብተው ሐሳብንም ሰውን በግጥም በዜማና በድለቃ እንትን ብለው መጥተው እዚህ ቤት ቫይራል ሆነው ተርተው ተደግፈው ግን ኢቭን ተመልሰው መጥተው እንኳን ክሬዲት አልሰጡም። በሆነ ሰዓት አንተ የሆነች ህፃን ልጅ ባህር ዳር ላይ የሆነች ህፃን ልጅ ስትደፈር ስም ሲጠፋ እንኳን ተደፈረች አለ ሲል ሞጣ መጥተው እንኳን አንድ ቪዲዮ አልሰሩም። በጎንደር እንትን ሲባል እንኳን መጥተው አንድ ቪዲዮ አልሰሩም። የሉም አይመጡም። መጥተው እንኳን እዚህ 2 ደቂቃ ታብታብ አያረጉም። እኔ እውነቴን ነው የምነግራችሁ። ሞጣ ከምሽቱ 2 ሰዓት ገብቼ እስከ ምሽቱ 6 ሰዓት ካለ እኔ ሞጣ ቤት ነው ማሳለፍ። ገባሁም አልገባሁም በመስማት ሆነ እየሰማችሁ ነው። ዋናው ይበቃል እዚህ ጋር እስከ ሰዓት ያንጻር ነው። እኔ ለዚህ ህዝብ በነፃ መስራትም የለብኝም። ደሞዜን ከከፈላችሁ ከዚህ በኋላ እሰራለሁ በእውነት